ቆይ እናቴ ጋር ደግሞ ምን ትሰራለህ? ከሷ ደግሞ ምን ፈልገን? ትሰማኛለህ? ብዙ ነገር ስታደርግ ዝም ልል እችላለሁ። በእናቴ ከመጣ ግን ልቀቀኝ። ቶሎ በል። ይኸውልህ ከዚህ በኋላ ልትተላለፈኝ እንዳትሞክር። እተላለፋለሁ ብትል የሚደርስብህን ታውቃለህ። እኔ አቤል አይደለም ለአንተ። ለማንኛውም እናትህ ናት መንገድ ላይ የተቀመጠችው። እኔ መንገድ የሚሄድኩት። እሺ ትሰማኛለህ አቤል? አንተን እኮ በደንብ ነው የማውቅህ። ስማ እኛ ልያዝንልህ ወደ እናቴ መዞር አችልም። ካልሆነ ግን አብረን ነው የምናልቀው። እሺ ወንድ ወጥቶሻል እባክሽ። ይኸውልህ ከማን ጋር እያወራህ እንደሆነ ግን አይረሳም መሰለኝ። ተባክ። ቆይ ሁሉም ሰው ከጀርባ ሆነ ስላጠቃ የፈራ መሰለ እንዴ? አልጨረስንም። እሺ እየጣላችሁ ነው እንዴ? ልጄ እሱን ተው በለውና ሰላንች ባልዘጋሰ ይኸውልህ ዳጊ በጣም ዝም እያልኩ ነው። እናትህን ይዘህ ከዚህ ጥራ። አትፈታተኝሽ። ምን ይፈታተን? ምን ልታመጣ ነው? ሬዳውን አፍጥነው ከዚህ እንዴ ተው ብያለሁ። ሂድ አንተ። እርኩስ ክፉ ከተረገምክና በይመልሽልኝ። ማን ነው የማይረባ? የኔ አባት ነው በአንቺ አፍ የማይረባ የሚባለው? ንገረኛ። የኔ አባት ነው ወይ በአንቺ አፍ የማይረባ የሚባለው? ቆይ ትንሽ እንኳን አታፍሪ? አባቴ እንደዚህ መናገሩ ራሱ ሞራል አለሽ? እንዴት እዚህ ደረጃ ላይ ደረስሽ ይመስልሻል? በይ ንገረኛ። እንደዚህ እኮ ማለት ፈልጌ